እጅግ ተናፋቂዋ ታዳጊ ገሊላ መኮንን ተወልዳ ካደገችበት ከአሜሪካ ግዛት ከሚገኘው ዳላስ ቴክሳስ ከእናቷ ኢትዮጵያ በለጠ ከወንድሟ ቃላ መኮንን ወይም አብዬ እንዲሁም ከእህቷ ሳራ መኮንን ጋር በመሆን ወደ ኢትዮጵያ ስትመጣ የ10 ዓመት ልጅ ነበረች። ዘመኑም 2006 ዓመተ ምህረት እንደ አውሮፓውያኑ ዘመን አቆጣጠር 2013 ሲሆን ወደ ጻድቃኔ ማርያም አካባቢ ከእናቷ ጋር ሆና በፈረስ በቅሎ በምትሄድ ጊዜ የተጎሳቆሉ ተማሪዎችንና ትምህርት ቤቱን ተመልክታ ልቧ እጅጉን ያዝናል። ገሊላ ወደ አሜሪካ ስትመለስም ከሁለት ጓደኞቿና ከእህቷ ጋር በመሆን ሕፃናትም ማገዝ ይችላሉ Kids Can Help Too በሚል እሳቤ ከልደትና ከገና ስጦታቸው ካገኙት ገንዘብ በማዋጣት ሰብስበው መርዳት ቢፈልጉም የሚረዱ ልጆችን በቅርብ ባለማግኘታቸው ለአንድ የእርዳታ ድርጅት ዶኔት ያደርጋሉ። ዘርዋቤ ሊመኑ ባላለው የኪድስ ካን ሄልፕ ቱ ገሊላ መኮንንስ ቻፕተር የበጎ ፈቃደኞች አስተባባሪ ነኝ። ኪድስ ካን ሄልፕ ቱ ገሊላ መኮንንስ ቻፕተር ከ2013 ጀምሮ በዚህ በደብረ ብርሃን በሰሜን ሸዋ አካባቢ ያሉ ተማሪዎችን በማገዝ ላይ ይገኛል እና ስንጀምር የጀመርነው በ20 ተማሪዎች ነው እና ከዛ በኋላ በ2014 ዓመተ ምህረት ጀምሮ ለ2015 የትምህርት ዘመን 100 ተማሪዎችን በመጨመር 120 ተማሪዎችን አሁን በቋሚነት እየረዳን እንገኛለን። በዚህ ሂደት ውስጥ የሚሳተፉትን ንጉስ ሸቴን፣ ጋሻው ገብረማኑኤል፣ ብርሃኑ ዘውዱ፣ ዳግም ዘውዱ፣ ኤልያስ ጥላሁን፣ ህይወት ብርሃኑ፣ አብርሃም መኮንን እነዚህን ሁሉ በጎ ፈቃደኞችን በጣም አመስገን እፈልጋለሁ በኪድስ ካን ሄልፕ ቱ ስም። እንዲሁም ደግሞ በአሜሪካን ሀገር ያሉት አቶ መኮንን ኃይለ መስቀል የገሊላ ፋውንዴሽን ዳይሬክተርን ባለቤቱን ቤተሰቡን እንዲሁም ከርሱ ጋራ ደግሞ አብረው ሰራተኛ የሆኑ የተማሪዎች ስፖንሰሮችን በጠቅላላ ላመሰግን ወዳለሁ። እየታገዙ ያሉት 120 ተማሪዎችን ብትመለከቱ የቤተሰቦቻቸው ባክግራውንድ ስትመለከቱ በጣም የሚያስደስት ስራ ነው፣ የሚያስቀና ስራ ነውና በዚህ ሁሉ እጃችሁን የዘረጋችሁ እግዚአብሔር ብድራታችሁን ይመልስ። በጣም ነው የምናመሰግነው። አሁንም በርቱ። እጃችሁን አሁንም ከመዘርጋት ወደ ኋላ አትበሉና ተባባሪዎች ትብብራችሁን አሁንም እንድትቀጥሉ በክርስቶስ ስም እንደምናችኋለን። በርቱ። እናመሰግናለን። በዚህ መሃል ነው አሳዛኙ ነገር በገሊላ ሕይወት ላይ የተከሰተው። ገሊላ ታመመች። ህመሟም ካንሰር መሆኑ ሲታወቅ ለቤተሰቦቿም ለጓደኞቿም ሆነ ለእርሷ እጅግ ከባድ ጊዜ ሆነ። በዚህም ምክንያት በአሜሪካን የሚገኝ ታሞ መዳን የማይችሉ ሰዎችን ከህልማቸው የሚያገናኝ ሜክ ኤ ዊሽ የሚባል ድርጅት ገሊላ ከልጅነቷ ጀምሮ ማየት የምትመኘውን የፈረንሳዩን ኤፍል ታወር ታይ ዘንድ ምኞታን እውን እንድታደርግ ቢጠይቃትም እርሷ ግን ልታየው የምትናፍቀው ኤፍል ታወርን ትታ ኢትዮጵያ ያየቻቸውን ከልጅነት አይምሯ የማይጠፉትን የተጎሳቆሉትን እኒያን ሕፃናት ተማሪዎች እንዲረዱላት ተማጸነች።
ወላጆች ተማሪዎች እንኳን ለዛሬ ቀን አደረሰን እንኳን አብሮ አደረሰን ሰላም ናችሁ ዛሬ እንግዲህ የምናደርገው ሶስተኛው ዙር የገሊላ በጎ አድራጎት ድርጅት የዱቄት የስንዴ ዱቄት እርዳታ ወይም ድጋፋችን ነው የምናካሄደው በዚህ መሰረት ዛሬ ሶስተኛውን ዙር እናደርጋለን በዚህ ፕሮግራም ላይ የምናደርገው ነገር ምንድነው ግጥምም አለን እና ግጥምን የምታቀርብልን ረዴት አበበ ናት ረዴት አበበን ወደዚህ ጋብዛታለሁ ስሜ ረዴት አበበ ይባላል የግጥሜ ርዕስ ገሊላ ከዳላስ ብትመጣ ልትጎበኝ ኢትዮጵያን ገሊላ አየቻቸው ወንድም እህቶቿን ወደ ቀኝ ብትዞር ደግሞም ወደ ግራ ተቸግረው አየች ከእውነት ልቧ አራራ ተመልሳ ሄዳ ተመልሳ ሄዳ ወደ መጣችበት ስላየችው ነገር ስላለፈችበት አስረግጣ ነግራ ሁሉንም በስርዓት በሐሳብ በገንዘብ እንዲደግፏት ቃል ገቡ ህልሟን ሊያሳኳት ካልደስ ስጦታ ከቁርሳቸው ሁሉ ቀንሰውላት ይሄው እንዲ ዛሬ ለዚህ በቃላት ብዙ አስባ ይሁን ሁሉ ብላ ከራብ ከችግር ሆነችን ከለላ በህይወት ኖራ ብታይ እንዲ ስንደሰት ከኛ በላይ ነበር እሷ የምትደሰት ስም ከመቃብር በላይ ይውላል ነውና ዘላለም ይኖራል የሷ ጥሩ ስራ ሲንጸባረገና ዘላለም ይኖራል የሷ ጥሩ ስራ ሲንጸባረቅና እሺ በቅድሚያ እግዚአብሔር ይመስገን ለዛሬ ቀን የሰበሰበን ለዚህ ሰዓት ያደረሰን እግዚአብሔር አምላክ የተመሰገነ ይሁን እኔም ያመሰግነው ገሊላን ነው የገሊላን ቤተሰቦች በሷ ዙሪያ ቆመው ህልሟን የደገፉትን ሁሉ አመሰግናለሁ እግዚአብሔር ይባርካቸው ዛሬ ላይ ኖራ ህልሟን ብታይ ያወጣነችውን ውጥን እቅዷንና ሐሳቧን ብታይ በጣም ደስ የሚለን ነበር ግን እግዚአብሔር አልፈቀደምና ስላልወደደ እሷ ወደ እግዚአብሔር ስለሄደች እግዚአብሔር ነፍሷን ይማርልን ቤተሰቦቿን ከጎኗ የቆሙትን ሁሉ አመሰግናለሁ ለምን ቢባል እኛ በዝቅተኛ ኑሮ ውስጥ ለምንኖር ሰዎች ድጋፍ የሆኑን ልጆቻችን ዛሬ በትምህርት ቤት ሳይሳቀቁ ከእኩዮቻቸው እኩል እንድማሩ ስለረዱን ስላገዙን ስለሁሉ እኔ አመሰግናቸዋለሁ ስማ ይባረክ እግዚአብሔር የተባረከ ይሁን በሷ በኩል ሆኖ እኛን ይረዳል እግዚአብሔር ትልቅ ነው እሷንም ባጸደ ገነት ነፍሷን ያሩንልን ቤተሰቦቿን ጓደኞቿን ህልማን ሁሉ የደገፉትን ከጎኗ የቆሙትን ሁሉ እግዚአብሔር ይባርክልን እላለሁ እንግዲህ አስቡት አንዲት የ13 ዓመት ታዳጊ ይህን ስትል መስማት ገሊላ ምን ያህል አስተዋይና ሩህሩህ ልቦና እንዳላት አመላካይ ሲሆን በመጨረሻም ወላጆቿንና ጓደኞቿን ህልሟን እውን እንዲያደርጉላት ቃል አስገብታ ያንን ከገጿ የማይጠፋውን የልጅነት ውብ ፈገግታዋንና ሩህሩህ ልቧን በአእምሯችን አኑራለን ይህችን ዓለም ተሰናበተች ገሊላ ልጄን አንከብክበው ይዘውልኛል ደፍተርም ልብስም ቀለምም ችለውልኛል ትምህርት ቤትም ችለውልኛል ሁሉንም ነገር ሰጥተውኛል አሁንም ወደፊት እንዲደግፉልኝ እፈልጋለሁ ትምህርትንም ያስተማሩልኝ ነው ሁሉንም ነገር እየረዱኝ ነው አሁንም ችግረኛ ስለሆንኩ ወደፊትም እንዲረዱኝ አስባለሁ እንግዲህ በገሊላ ዙሪያ እግዚአብሔርን መጀመሪያ የምናመሰግነው ፈጣሪያችን ኢየሱስ ክርስቶስ አገራችንን ሰላም አድርጎ ለዚህ ላደረሰን እግዚአብሔር ከምስጋና ይግባው እናታችን የረዳችን ልጆቿን የምትረዳዋ እግዚአብሔር በሰማይ ገነት ያሳርፍልን በጣም ደስ የሚል ነው እንደዚህ መረዳታችን እንደዚህ መደገፋችን አው ካለው ኩል ልጆቻችን እንዲማሩና ካለው ኩል ልጆቻችን እንዲንቀሳቀሱ አይምሮአቸው የታደሰ እንዲሆን ያደረገችልን ገሊላ ገነት ያስገባልን እግዚአብሔር ደግሞ ቤተሰቦቻቸውን ቤተሰዋን እንደዛብሔር ደግሞ በጎን ሆነው የሚደግፏትና የሚረዱን ሰው ቤተሰቦቿ ሰላም ይሆንልን በጣም ደስ የሚል ነው እነዚህ ወላጆች ደስ ይያላቸው እየተደሰቱ ልጆቻቸውን እያስተማሩ ነውና እግዚአብሔር ለእናንተም ደግሞ እንደዚህ እሷን ላደረሳት ደረጃ እናንተንም ያደርሳችሁ ልጆቹም ለበቁ ይሁኑ ተማሪዎች ተምራችሁ ደረጃችሁን ጥሩ አድርጋችሁ ደግሞ የሷን ስም እንድታነሱ እግዚአብሔር ለእናንተ ከናንተ ጋር ይሁን
ከዚህ በኋላ ነው እንግዲህ የገሊላ ያደራ ቃል ተጠብቆላት Kids Can Help To ገሊላ መኮንንስ ቻፕተር በህጋዊ መንገድ በአሜሪካን ሀገር በማቋቋም የገሊላን ሐሳብ ከሚደግፉ ጥቂት አባላት ጋር በመሆን ለመጀመሪያ ጊዜ በ2013 ዓ.ም አጋማሽ በሰሜን ሸዋ ዞን ደብረ ብርሃን ከተማ ከሚገኙ አጼ ዘርዓ ያዕቆብ፣ ባሶ፣ ብሩህ ተስፋ፣ ጠባሴ መድኃኔዓለም እና ትራይቭ አካዳሚ በሚባሉ አንደኛ ደረጃ ትምህርት ቤቶች አነስተኛ ገቢ ያላቸውንና ያለ አባት ልጆቻቸውን የሚያስተምሩ እናቶች ያሏቸው 20 ተማሪዎች ተመርጠው ሙሉ የትምህርት መርጃ ቁሳቁስ በመለገስ የገሊላን ህልም እውን ማድረግ ተጀመረ። የኪድስ ካን ሄልፕ ቱ ገሊላ መኮንንስ ቻፕተር መስራችና ዳይሬክተር የሆኑት የገሊላ ወላጅ አባት አቶ መኮንን ከቤተሰቦቻቸውና ከአጋሮቻቸው ጋር በመሆን ስፖንሰር በማፈላለግም ተጨማሪ 100 በቋሚነት የሚታገዙ ተማሪዎችን በመጨመር በጠቅላላው ለ120 ተማሪዎች ሙሉ የትምህርት ቁሳቁስ ድጋፍ በማድረግና ከአንደኛ እስከ 3ኛ ለሚወጡ ተማሪዎችም ልዩ ሽልማትን በመስጠት የገሊላ ህልም ከፍ ወዳለ ስኬት እንዲያመራ ሆነ። ይህ የገሊላ ህልም ታላቅና ብዙ ተማሪዎችንና ያለአባት ልጆቻቸውን የሚያሳድጉ እናቶችን በትምህርት ቁሳቁስ ልጆቻቸውን መርዳት ብቻ ሳይሆን መጠነኛም የምግብ እገዛ በማድረግ ልባቸውን ያሳረፈ ነውና በዚህ ሥራ የተሳተፋችሁ የገሊላ ቤተሰቦችን፣ የቦርድ አባላትን፣ በአሜሪካም በኢትዮጵያም የምትገኙ የገሊላ ወዳጆችና በጎ ፈቃደኞች፣ ቅን ልብ የታደላችሁ ተማሪዎች፣ በአንድም በሌላም ከገሊላ ህልም ጋር አብራችሁ የተጓዛችሁ ስፖንሰር ያደረጋችሁ ሁሉ በእንቦቀቅላ ሕፃናቱ ተማሪዎች አንደበት ፈጣሪ በሰማይ ዋጋችሁን ይክፈላችሁ እንላችኋለን። ስሜ ፏዝ ዘይኑ ይባላል። የ9ኛ ክፍል ተማሪ ነኝ። ኪድስ ካን ሄልፕ ቱ ይሄን እድል ስላመቻቻችሁ እናመሰግናለን። እኛም በትምህርታችን ጠንክረን ጥሩ ውጤት ለማምጣት ቃል እንገባለን። ለሚረዱን ሁሉ ምስጋና ማቅረብ ፈልጋለሁ። ገሊላንም አመሰግናለሁ። ኪድስ ካን ሄልፕ ቱ ከሱ ጋር በመሆን ስፖንሰር ለምታረጉን እገዛ ለምታረጉልን ሁሉ ሰዎች ምስጋና ማቅረብ ፈልጋለሁ እና እኛም በትምህርታችን ጠንክረን ጥሩ ውጤት አምጥተን ለእናንተም እንደምንኮራ ቃል እንገባለን።
አገሬ ውብ አገሬ ውብ አገሬ ባንቺ እኮ ነው መከበሬ መከበሬ እናት አባት ቢሞት በአገር ይለቀሳል እህት ወንድም ቢሞት በአገር ይለቀሳል ሀገር የሞተ እንደው ወዴት ይደረሳል ውብ አገሬ ውብ አገሬ ውብ አገሬ ባንቺ እኮ ነው መከበሬ መከበሬ ውብ አገሬ ውብ አገሬ ውብ አገሬ ባንቺ እኮ ነው መከበሬ መከበሬ በዳላስ ቴክሳስ የሚኖሩ ቤተሰቦቿ ሁሉ እግዚአብሔር ይስጥልን ዘመዶቿንም እግዚአብሔር ያቆይልን ዘሮቿንም ጓደኞቿንም እግዚአብሔር ይባርክልን ልጆቹንም ይሄንን ትምህርት ቤት እንደዚህ አድርጋ ሊፎርሙም ጫማውም ሁሉን ነገር እንደዚህ አድርጋ ላደረገችልን የገሊላንም ነፍስ እግዚአብሔር በገነት ያኖርልን ዘሮቿንም ይባርክልን እግዚአብሔር ያቆይልን እኔ ስሜ ዘውዴ መኮንን ባላለው ለቤተሰቦቿም አመሰግናለሁ ልጅቱን ነፍሷን ይማር እኔ ልጅ መስዋዕት ብዙ ራሴን አጥቼ ያሳደኳት ግን ብዙ ሐሳብ ሲኖርብኝ እንደዚህ ኑሮ ሲወደድም ልጄን እየረዱልኝ ነው እግዚአብሔር ይስጣቸው ጓደኞቿም ቤተሰቦቿም ሁሉንም እግዚአብሔር ይስጥልኝ በእኔ በራሴ ብቻ የተለየ ነው እኔ ምስጋና ማለት ይለያል እኔ ልጅ ምስሌን ማጥቼ ገንዘቤን ማጥቼ ዘመድን ማጥቼ ያሳደኳት ጥርሽን ነክሽን ያሳደኳት እግዚአብሔር ይስጣቸው እግዚአብሔር ተሰው በላይ ሆና ልጅ የምትገባል ትምህርት ቤትም ተሰው በላይ ሆና ነው ሪፎርምም እግዚአብሔር በጣም እግዚአብሔር እኔ ለነሱ ምስጋና በጣም ከብደኛል እኔ ለራሴ አላቅበትም ቃል የለኝም እመቤቴ ማርያም እሷ ተታደጋቸው እሷ ነፍሳንም በገነት ያላል ገሊላት እንጃ ለስለ ራሴ ማራው ነገር አንደበት የለኝም እኔ እግዚአብሔር ብቻ ያውቃል እኔ ውስጤን ልጅን ከሰው በላይ የምትወደው ልጅ ከሰው በላይ አድርጋልኛል ከሰው በላይ ያርጋቸው ጓደኞቿም ዘመዶቿም ሁሉንም በአጠቃላይ ነፍሳንም በገነት ነፍሳን ያኖርልኝ ናድሮስ ኃይሉ ትባላለች ሶልዳት ታኪም ቢኖርኳት ኖርማል ነው ብቻ ነኝ ወላጅ 6 ዶክተር ነው ያገባው ለያት እና ሁሉም ሰው ያደንቃታል የተለየ ተፈጥሮና ጻጉራም እንደዚህ ነው እግዚአብሔር ስጦታ ነው እንግዲህ እግዚአብሔር ሰጠኝ ስለሷ አንተ ያ ሁለቱም ኖርማል አበሻ ነው ሁሉ ነገር አስተካክሎ ነው እንግዲህ ከውጭ ዜጋ አድርጎ ሰጠ ፈጣሪ ሁሉም ሳይ ሁሉ ነው የሚያደንቃት እኔ ምንም ማለት እንትን አላልኩ እና አበሻ አንተ ፈረንጅ አይደለም አባቷ እኔም እንደምታውይ አባቷም ኖርማል ነው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀሉ ኢየሱስ ክርስቶስ ወልዱ ዘከረነ አመዳግመ ጸፊ ያስታፈረነ ለሰቦተ ስሙ ያንቃነ ወአምልኮቶ ያጽናነ እግዝእትነ ማርያም አርጊ ጸሎተነ ወያስተስረይ ኃጢአትነ ቅድመ መንበሩ ለእግዚእነ ለዛ አብላነ ዘንተ ብስተ ወለዛ ያስየነ ዘንተ ጽዋ ወለዘ ሰርአለነ ሲሳየነ ወአራዘነ ወለዘ ታገሰነ ኩሎ ኃጢአተነ ወለዛ አብነስከ ቅዱሶ ደሞ ክቡረ ወለዛ አብጻነት ተሳት ሰዓት ናብሎት ስዋታ ኮለ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይታኮስ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። እንግዲህ በየሰዓቱ በየጊዜው ይጠብቀን። የገሊላ ቤተሰቦችንም በአሜሪካንም ያሉትንም በዚህ እርዳታ ላይ የተሳተፉትን በአሜሪካም ያሉትን አባቷንም እናቷንም እህቷንም ወንድሟንም ጓደኞቿንም ተማሪዎች የትምህርት ቤት ጓደኞቿንም በተለያዩ ሀገር ያሉት ዘመድና አዝማዶቹ ሁሉ በሙሉ እግዚአብሔር ይጠብቅልን፣ እግዚአብሔር ያቆይልን። እናንተንም እየተራዳችሁትን እንደዚህ አድርጋችሁ ይህን የመሰለ ፕሮግራም ሰርታችሁ እንደዚህ የምታደርጉት ሁሉ እግዚአብሔር ይጠብቅልን፣ እግዚአብሔር ያቆይልን። ገሊላንም በነፍሷን በአጸደ ገነት ያኑርልን። አባቷንም እናቷንም ደግሞ ይህንን የመሰለ ነገር የበለጠ ደግሞ አድርገው ወንድሞቿም እህቶቿም ራሳቸውም ወንድሞቿም ጓደኞቿም ደግሞ በበለጠ ተዘጋጅተው ደግሞ የበለጠ ነገር እንዲያደርጉልን እግዚአብሔር ፈቃዱ ይሁንልን። እግዚአብሔር ያቆይልን። በተለያዩ ሀገር ያሉትን ዘመዶችና አዝማዶችን እግዚአብሔር ያቆይልን፣ እግዚአብሔር ይስጥልን ብለን በዚሁን እንደመድማለን። እግዚአብሔር ይስጥልን። የእጅግ ሩሩሃን የልበ ቅኗን የገሊላየን ነፍስ በአብ ቀኝ ያኖርልን። አሜን። No,